today, TikTok is back. ላቴ ባክሽ ደቂቃ ጨምሪልኝ በማርያም እነዚህን በፉት ሜላት እሺ አቶ ማርቆስ ባለበ ለፍቅርና ፎቶ ልኮ ነበር ገለው ነው ሊሞን ፓራ ቲክቶክ ብዙዎቻችንን የሚያዝናና አዳዲስ ነገሮችን የምንማርበትና ከወዳጅ አድናቂዎቻችን ጋር የምንገናኝበት መድረክ ሲሆን ዳንስ፣ አዝናኝ ምስሎችና ትሬንዶች በቲክቶክ ቫይራል ይወጣሉ። ሲጀመር ማስመሰል፣ ዳንሶችና ሌላ ቀለል ያሉ ስራዎች ነበሩ በዚህ በቲክቶክ መድረክ ላይ ይቀርቡ የነበሩት። ነገር ግን ሰዎች ብዙ እይታና ትኩረት መፈለግ ሲጀምሩ ግን አንዳንዱ አደገኛ ወደ ሆኑ ድርጊቶች ተቀይረዋል። በዚህም ምክንያት የተለያዩ ቻሌንጆችን ማየት የተለመደ ሆነዋል። አሁን የቲክቶክ መድረክ ቁጥራቸው እየጨመረ የመጣው የአደገኛ ቻሌንጆች መታያ ሆኖ መገኘቱ የተለመደ ሆነዋል። አንዳንድ ቻሌንጆችም አደገኛ ብቻ ሳይሆን ገዳይም ጭምር ሆነዋል። እነዚህም ቻሌንጆች እንደ ቀልድ በመዝናኛ መልክ የተጀመሩ ሲሆን በጊዜ ሂደት ግን ወደ አካል ጉዳት፣ የእድሜ ልክ ጠባሳና ከዚህም ሲያልፍ ለሞት የሚዳርጉ አደገኛ ድርጊቶችን ለእይታ ሲባል እያደጉ የመጡ ናቸው። ከአእምሮ በላይ የሆኑ የምግብ አበላል እስከ እየተንቀሳቀሰ ካለ መኪና ላይ መዝለል። ለዛሬ በዚህ ቪዲዮ ኢንተርኔትን ያጨናነቁ እጅግ በጣም አደገኛ የሆኑ የቲክቶከሮችን ህይወት አደጋ ላይ የጣሉ ብቻ ሳይሆን ገዳይ የሆኑ የቲክቶክ ቻሌንጆችን እናያለን። እስከ መጨረሻው አብራችሁን ቆዩ። ይህ በምስሉ ላይ የምትመለከቱት ሰው ስማይል ኪንግ፣ ስሙም የማህበራዊ ሚዲያ ስም ሲሆን በቲክቶክ ብዙ ተከታዮች ያሉት በአንድ አጋጣሚ በሺዎች የሚቆጠሩ ላይቭ እየተከታተሉት ባለበት ጊዜ ነበር እንዲህ ሆነው። ስማይል ኪንግን ከተከታዮቹ አንዱ በጠየቀው መሰረት አንዲት ቻሌንጅ ያውም የውሃ ታንከር ውስጥ በጭንቅላት ገብቶ የመውጣት ቻሌንጅ ተስማምቶ ገብቶ መውጣት ባለመቻሉ በዛው ህይወቱ እንዳለፈ ቫይራል በሆነ የሰሙ ሰዎችም ተስማምተው በሰፊው ባጋሩት ኮንተንት ቲክቶከር ስማይል ኪንግ ህይወቱ እንዳለፈ ተነግሮ ነበር። ይህም ከእውነት የራቀ አልፎ አልፎ በማህበራዊ ሚዲያ ዜናን ሳያረጋግጡ ወይንም ትኩረትን ለመሳብ ሆን ተብለው የሚለቀቁ ስራዎች ሲሆን ስማይል ኪንግም በህይወት ያለ ሲሆን በሰዓቱም የውሃ ታንከር ውስጥ አልሞተም። ከዚህ በኋላ የምንመለከታቸው ግን እውነት በእርግጥም የተከሰቱ ናቸው። Okay, let's go. ይህች ሴት ጄሲካ ብራውን በመባል የምትታወቅ ጄሲካም አሜሪካዊ ስትሆን አንድ እሷ ማስታወስ በማትፈልግበት ቀን የፀጉር ስፕሬይ አልቆብኛል በሚል በስፕሬም ፋንታ ጎሪላ በመባል የሚታወቀውን ኃይለኛ ማጣበቂያ ፀጉሯን በመቀባት በብዙ ለሚቆጠሩ የቲክቶክ ተከታዮቿ ስራዋን ያጋራች ሲሆን ይህ ግሉ ወይንም ማጣበቂያ ለፀጉር አይደለም ለየትኛውም የሰውነት አካል የማይውል በዚህ ሰይጣን ውጤታማ በሆነ መልኩ ጄሲካን ባሳሳሳት ቀን ፀጉሯን በመቀባት ብቻ ሳይሆን አስተኝታውም ስለነበር ይህም ፀጉሯን ከራሷ ቀሉ ጋር በኃይለኛው ያጣበቀው ሲሆን ይህንንም ልብ ሰባሪ ጉዷን በቲክቶክ ላይ በመልቀቋ ከ50 ሚሊዮን በላይ እይታን አግኝታለች። በዚህም የብዙ ሰዎችን ትኩረት ስባለች። በዚህም ክስተት ገሚሱ መሳለቂያ ሲያደርጋት የተቀሩት አዝነውላት በጎፈንድሚ በሺዎች የሚቆጠር ዶላር አሰባስበውላታል። ጄሲካን አንድ ታዋቂ የፕላስቲክ ቀዶ ጥገና ዶክተር በነፃ አክሟት ያዳናት ቢሆንም የጄሲካ ታሪክ ግን ሌላ መዘዝ ይዞ መጥቶ ነበር። የማህበራዊ ሚዲያ ተከታዮቿም ጄሲካ ያደረገችው ሆን ብላ አቅዳበትም ከሰዎች እርዳታ ለመቀበል ያደረገችው ነው ብለዋታል። በዚህም ድራማ የመጣውን እውቅናና የተሰበሰበላትን ዶላር ያሳሳታቸው ሌሎች ሰዎች የፀጉር ያልሆነ ማጣበቂያን ፀጉራቸውን ለእውቅና ሲባል መቀባት ጀምረዋል። ይህንንም የጄሲካን መጥፎ አርያ ተከትሎ ሌሎች ሰዎችም ልክ እንደሷ እናደርጋለን በማለት የእውነት ጎሪላ ማጣበቂያን በመቀባት ተጎድተዋል። አሁን በጣም እየተለመደ ከመጡ ቻሌንጆች ውስጥ ሴቶች የወንድ ጓደኞቻቸው መኪና እየነዱባቸው ሲመጡ እንደማይገጯቸው በማመን መንገድ ላይ ቀጥ ብለው በመቆም የሚወዳደሩት ቻሌንጅ ነው። ቻሌንጁንም ተወዳዳሪዎች የመተማመንና የፍቅር መገለጫ አድርገው የሚወስዱት ሲሆን ባለፈው ዓመት ነው ኤሚሊ ዌብ የተባለች አውስትራሊያዊ ቲክቶከር ከጓደኛዋ ጋር ይህንን አይ ትረስት ቻሌንጅ ስትሞክር አምነዋለሁ ያለችው ጓደኛዋ በጊዜው መኪናውን ባለማቆም ገጭቷት ቁርጭምጭሚቷ ላይ ከባድ ጉዳት አድርሷል። ኤሚሊም አለች ለኒውዮርክ ፖስት በሰጠችው ቃለ ምልልስ ጓደኛዬ ማቆም ባለበት ሰዓት አላቆመም፣ ነገር ግን ጉዳቱ በመድረሱ አልጸጸትም፣ ሁለተኛ በመኪና መገጨት ግን አልፈልግም፣ እድለኛም ነኝ፣ ከዚህ የተማርኩትም ነገር ቢኖር ወንድ ማመን እንደሌለብኝ ነው በማለት እየሳቀች ተናግራለች።
ሰዎች ራስን ለማስዋብ በተለይ ደግሞ ጥርስን በጥፍር መሞረጃ በመሞረድ ጥርስንም በማስዋብ የተሻለ ቅርጽና የማንጣት ውድድር ሌላኛው ሰዎች እየተጎዱበት ያለ የቲክቶክ ቻሌንጅ ነው። ይህ የጥርስ መሞረድ ቻሌንጅ በመባል የሚታወቀው በቁንጅና ስም የሚደረግ አደገኛ የሆነ ቻሌንጅ የጥርስ የላይኛው ክፍል በማሳሳት ለቀዝቃዛና ለሙቀት ከፍተኛ ስሜት እንዲኖረው የሚያደርግ ሲሆን ከዚህም ሲያልፍ የጥርስ መበስበስ፣ ኢንፌክሽንና ከፍተኛ የድድ መድማት የጥርስ ቅርጽን እስከ ወዲያኛው የሚቀይር ሊያበላሽም የሚችል ነው። Aujourd'hui aussi, c'est un autre jour. Added up the combined revenue of Twitter, Zoom, Dropbox, Lyft, Snapchat, Shopify, Airbnb, Stripe, Groupon and Spotify all together, it still wouldn't be as high as the revenue of ByteDance. The company's biggest product by far is TikTok.